ሰላም ቤተሰብ በሌላ ታሪክ ተመልሰናል። እንዴት አደራችሁልኝ? የሆነ ጊዜ ላይ አንድ ሰው እያለና ቤቱ ሁሌ አደን እያደነ ብዙ ምግቦችን ያጠራቅማል ማለት ነው። ከዛ ከውሻው ጋር ነው የሚያጠራቅመው እና ውሻው ደግሞ ለዛሬ እኮ ይበቃናል አይበቃንም ይለዋል። አይ አይበቃንም ብሎ እየወጣ ሁሌ ያደናል። ከዛ ይበቃናል እኮ ለዛሬ ያለው ይለዋል። አንድ ቀንም ደግሞ እንደዛም እያለው አይ አይበቃንም ለሆነ ጊዜ ይሆነናል እያለ በጣም ብዙ ምግብ እየወጣ ያደናል። ከዛ ደግሞ ቤት ሲያስገባው ደግሞ ከመብዛቱ የተነሳ እንትን ነበር ግማሹ ይበላሽ ነበር ማለት ነው። እና እንደለመደውም አንድ ቀን ውሻውን ይዞ አደን ይወጣል ማለት ነው። ወደ ጫካ አደን ይወጡና እንትን ያገኛሉ። ጥንቸል ያይና ሊተኩስባት ሲል እንትን ውስጥ ጢሻ ነገር ውስጥ ትገባና እሾክ እግሯን ይይዘውና እዛው እንትን ትላለች ማለት ነው። ስለዚህ ከሾኩ ለማላቀቅ እሳት ርቆ ይለኩስባትና እሳት እንድትቀጣጠል ማለት ነው። እሳት እንትን ይልባታል ያነዳታል። ከዛ ከትንሽ ደቂቃ በኋላ ተመልሶ ሳያት ስጋ ሆኗል። ይሄ የተቃጠለው አካሏ ምናምን ስጋ ሆኖ ተቃጥሏል ማለት ነው። ሙሉ ቆዳዋ ምናምን ተቃጥሎ ስጋዋ ሆኗል። ስለዚህ ስጋዋን ይዞ ሄድና ወደ ቤት ድጋሚ እሱ በስነ ስርዓት ሰርቶ ይበላዋል ምናምን። ከበላ ከጠጣ በኋላ ዞር ሲል ውሻው አጠገቡ የለም ማለት ነው። ከዛ ጫካ ውስጥ ትቼው መጥቻለሁ ብሎ ተመልሶ ሄድና ውሻውን ፍለጋ ወደ ጫካው ይመለሳል ማለት ነው። ወደ ጫካው ሲመለስ እንትን ያነደደበት እሳቱን የለኮሰበት ቦታ ጋር የውሻውን ሰንሰለት ያገኘዋል ማለት ነው። ከዛ የበላው የነበረው ምግብ እንትን ያለ የነበረው የጥንቸሏን ስጋ ሳይሆን የውሻውን ስጋ ነበር ማለት ነው። አንዳንዴ አተርፋለሁ ብለን እንዳናጎድል እንጠንቀቅ ለማለት ነው። በሌላ ታሪክ እንገናኛለን። መልካም ጊዜ